ሆሳዕና ማለት ምን ማለት ነው? መድኃኒት። መድኃኒት የተባለ ማን ነው? መድኃኔ ዓለም ክርስቶስ። መድኃኔ ዓለም ማለት ምን ማለት ነው? ዓለም መድኃኒት ማለት ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። ሆሳዕና ማለት ምን ማለት ነው? መድኃኒት ማለት ነው። እነዚህ ሶስቱ ስሞች የእሱ ስሞች ናቸው። ኢየሱስ የሚለው ስሙ መልአኩ እመቤታችን ሳትጸንሰው ገና ስሙን ኢየሱስ ትይዋለሽ ብሎ ነግሯት ነበር። ስሙን ኢየሱስ ትይዋለሽ፣ መድኃኒት ትይዋለሽ፣ መድኃኒትነቱን አንቺ ለዓለም መሰረቱ ነሽ፣ ትገልጨዋለሽ። ኢየሱስ ብለን የምንጠራው እመቤታችን ናት የጠራች ስም ስታወጣ ለልጇ ኢየሱስ ብለዋለች። መድኃኔ ዓለም የተባለ በመስቀል ተሰቅሎ ዓለምን ሲያድን መድኃኔ ዓለም የዓለም መድኃኒት የሚለው ስሙ ከማዳኑ ጋር አብሮ ተነገረ። ሆሳዕና የሚለው ስሙ ደግሞ የአደባባይ ስም ስለሆነ ሽማግሎች፣ ሕፃናት፣ ወጣቶች፣ ባልቴቶች በአንድ ላይ ሆነው በአደባባይ ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም ወልደ ዳዊት ለዳዊት ልጅ ለኢየሱስ ክርስቶስ በሰማይ መድኃኒት መባል ይገባዋል። በአደባባይ መድኃኒትነቱን መስክረዋል። ሰዎች ብቻ አይደሉም፣ ድንጋዮችም መስክረዋል። ወደሱ ከቀረብን መንገዱን ያስተካክልልናል። ከጠላት ገብተን እንወጣለን፣ ድል አድርገን እንወጣለን። ለአምልኮቱ ከቀናን ለሃይማኖታችን ለምግባራችን ሁሉ በሙሉ ህይወታችን ምንሰጥ ከሆነ እግዚአብሔር በመንሄድበት ሁሉ ላድርገን እንድንመለስ ያደርጋል። አሁንም እግዚአብሔር አምላክ የቸርነቱን ስራ ይስራል። ድንጋዮች አብረው ዘምረዋል። ዛሬ ተፈታች አፍ ኮልታፋ ነው የምትሆን ያላላችሁ ካላችሁ ሁላችሁም በሉ ብንብስ ብንብስ ከደንጊያ እንዳንብስ። እሺ የዛሬው በዓል ድንጋዮች አፍ አውጥተው ሆሳዕና በአርያም ብሎ ያመሰገኑበት ስለሆነ እኛ ልናመሰግን ይገባል። ሰው አማት ቢሞት ስለማይፈታ የሚኮነን እንዳይመስላችሁ። ሰውን የሚያድነው መልካም ስራው ነው። ሰውን የሚያስኮንነውም ደግሞ ክፉ ስራው እንጂ በማማት ስለሞተ አይኮነንም። በማማት የሞተ ሰው አይኮነንም። በትንሣኤ ዕለት የሞተ ሰው ደግሞ ኃጢአት ከሰራ አይጸድቅም። ገነት መንግስተ ሰማያት የሚወረሱ በስራ በመልካም ስራ እንጂ በማማት በመሞት በሌላ በዓል ቀን በመሞት ጽድቅም ኩነኔም የለምና እንዳንደናገጥ። ሰሙነ ሕማማት በስመ አብ ብሎ ጸሎት መጀመር ይቻላል። ግብረ ሕማሙ በስመ አብ ወወልድ ወመንፈስ ቅዱስ ይላል። በመስቀል ማማተብ ነው የሌለ። ያ በፊት መስቀል ስላልነበረ ለዚያ ማስታወሻ ማለት ነው። ሰሙነ ሕማማት አልጋ ላይ መተኛት ተቻለው ሕመምተኛ ካልሆነ በቀር ከመሬት ይተኛ ይላል። ግብረ ሕማሙ ምግብም እንዲሁ በሰሙነ ሕማማት ቢቻል ጨው እንጀራና ውሃ ብቻ ቢበላ ጥሩ ነው፣ የክርስቶስን ሕማሙን ሞቱን ለማሰብ ይላል። አሁንም ለሚችል ሰው ጾሙ እስከ 12 ሰዓት ነው ይላል። ነገ ጀምሮ ከምሽቱ እስከ 13 ነው። እስከ 13 አንድ ሰዓት ጨምሮ ማለት ነው። ኮከብ ሲታይ ነው የሰሙነ ሕማማት ጾም። ኮከብ ይወጣል አይደል? እንዲህ ተብሎ ኮከብ ይታያል። ያ ኮከብ ሲወጣ ነው 13ኛው ሰዓት የሚበላ። ለቻለ ነው። ሕመምተኛ ለደካማ ዳቅሙ ነው። እሺ የሚችል ግን ሰሙነ ሕማማት ጾሙ 13 ሰዓት ነው። የቻለ ዓርብን ቅዳሜን ያከፍላል። ያልቻለ ደግሞ ቅዳሜን ብቻ ያከፍላል ይላል። የቻለ በጫማ ባሄድ በባዶ እግሩ ቢሄድ ይላል። ይችላላችሁ አይደለም? የቻለን የሚል መጽሐፉ ይህን ማድረግ የክርስቶስን ለኛ ብሎ መከራ መቀበሉን ማስታወስ ነው፣ በረከት ነው። ትንሣኤውን ለማክበር መጾም ነው 13 ሰዓት ይላል። እንዳቅማችን እንዳቅማችሁ እኛ የምንናገር አዋጁን ነው። ምመና አንድ ካህን አንድ መምህር መጽሐፍ ያዘዘውን ባይናገር ሰውሮ ቢይዝ እሱ ይቀጣል። ልክቱን ካስተላለፈ በኋላ ግን ፈጻሚው አካል ያቅሙን ሊያደርግ ይችላል። ትልቅ ዋጋ ያሰጣል። አንድ ነገር አለ ጌታችን በወንጌል ሲያስተምር በሉቃስ ወንጌል ምዕራፍ 15 ላይ አንድ ሰው ኃጢአት ሳይሰራ ቢኖር ጥሩ ነው። ግን ኃጢአት ከሰራ በኋላ ኃጢአቱን ለንስሐ አባቱ ተናግሮ ንስሐ አባቱ የሚሰጠውን ጾም፣ ጸሎት፣ ምጽዋት፣ ስግደት ሲጨርስ ይላል ንስሐ ሲገባና ንስሐውን ሲጨርስ በመላእክት በቅዱሳን መላእክት ዘንድ ትልቅ ደስታ ይሆናል ይላል። ትልቅ ደስታ ይደረጋል። ስለ አንድ ኃጢአተኛ ሰው ንስሐ ሲገባ ቅዱሳን መላእክት ደስ ይላቸዋል ይላል። ለምን? ቅዱሳን መላእክት በሰዎች መዳን ደስ የሚላቸው፣ ርኩሳን አጋንንት በሰዎች መጥፋት ደስ ስለሚላቸው ነው። ሰልፍ አለ። አጋንንት ሰይጣናት ሰዎች ኃጢአት ሰርተው ወደ ሲኦልና ወደ ገሃነም እንዲገቡ እጅግ ጥረት እንደሚያደርጉት ሁሉ ቅዱሳን መላእክት ደግሞ ሰዎች ከኃጢአታቸው ተመልሰው ንስሐ ገብተው ገነት መንግስተ ሰማያትን እንዲወርሱ
እጅግ ጥረት ያደርጋሉ፣ በዚያም ደስ ይላቸዋል ብሎ ራሱ ባለቤቱ መድኃኔ ዓለም ክርስቶስ በቅዱስ ወንጌሉ የንስሐን ታላቅነት እግዚአብሔርንም ደስ እንደሚያሰኘው መላእክትን ደስ እንደሚያሰኛቸው አስተምሯል። ስለዚህ ሁላችንም ለንስሐ ሁልጊዜ ለንስሐ ዝግጁ መሆን ያስፈልገናል። ይህ ሲባል ኃጢአት ከተሰራ ነው። ኃጢአት ካልተሰራ ችግር የለም። ትልቁ የመጀመሪያው ኃጢአት አለመስራት ነው። ጥንቃቄ ነው ዋናው ትልቁ ነገር። ኃጢአት ሰርቶ ንስሐ ገባለሁ ከማለት ከኃጢአት መጠበቅ የመጀመሪያው ስራ ነው፣ የቤት ስራ ነው። ማንኛውም ሰው ከኃጢአት መጠበቅ አለበት። ምናልባት ተሳስቶ ኃጢአት ከሰራ ነው ንስሐ የሚያስፈልገው። ስለዚህ የተጸለየው ጸሎት የዚህ የንስሐ ጸሎት ነው። አህያ ይዘው ነው የመጡ። ጌታችን ዛሬ በአህያ ውርንጭላ ተቀምጦ ነው ወደ ቤተ መቅደስ ይገባ። ትምህርቱ ኋላ ይሰጣልና መንገዱን ሰፋ አድርጉላቸው። ወረብት ታተማህጽ መንግሥት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ በእጃችሁ ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ ሁሉም ዘመሩለት በኅብረት አንድነት ሁሉም ዘመሩለት በኅብረት ሁሉም ዘመሩለት በኅብረት አንድነት ሁሉም ዘመሩለት በኅብረት አንድነት ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ በእጃችሁ ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ ሁሉም ዘመሩለት በኅብረት አንድነት ነው። ሁሉም ዘመሩለት ሁሉም ዘመሩለት በኅብረት አንድነት ዘመሩለት በኅብረት አንድነት ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ ሁሉም ዘመሩለት በኅብረት አንድነት ሁሉም ዘመሩለት በኅብረት አንድነት ሁሉም ዘመሩለት በኅብረት አንድነት ሁሉም ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ ሁሉም ዘመሩል በኅብረት አንድነት ሁሉም ዘመሩለት በኅብረት ሁሉም ዘመሩል በኅብረት አንድነት
ሁሉም ዘመሩለት በህብረት አንድነት ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት ቡርክት እንተ ትመጽእ መንግሥት በትፍስሕት ወበሐሴት በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ ይሁቦሙ ኃይለ ወስልጣን ይሁቦሙ ኃይለ ወስልጣነ ይሁቦሙ ኃይለ ወስልጣን በትፍስሕት ወበሐሴት በጃችሁ በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ ይሁቦሙ ኃይለ ወስልጣን ይሁቦሙ ኃይለ ወስልጣነ ይሁቦሙ ኃይለ ወስልጣን በትፍስሕት ወበሐሴት በጃችሁ በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ ይሁቦሙ ኃይለ ትንሽ እነዚህ ጻራቱ ዘምራሉ አይ ጻራቱ ጋር እኮ መግለጫ ድንገት ይዘው ጨርሱታል ጀርባ መሄዱ ባህያዋ ጀርባ መሄዱን ወጀርባ መሄዱን ትሕትናውን መስክሩ ተናገሩ ትሕትናውን ለዓለም መስክሩ ተናገሩ ትሕትናውን ለዓለም መስክሩ በአህያዋ ጀርባ መሄዱን በአህያዋ ጀርባ መሄዱን ትሕትናውን መስክሩ በአህያዋ ጀርባ መሄዱን በአህያዋ ጀርባ መሄዱን ትሕትናውን መስክሩ ተናገሩ ትሕትናውን ለዓለም መስክሩ ተናገሩ ትሕትናውን ለዓለም መስክሩ በአህያዋ ጀርባ መሄዱን በአህያዋ ጀርባ መሄዱን ትሕትናውን መስክሩ በአህያዋ ጀርባ መሄዱን በአህያዋ ጀርባ መሄዱን ትሕትናውን መስክሩ ሆሳዕና እምርት እንዘ አቡነ ዳዊት ሆሳዕና እምርት እንዘ አቡነ ዳዊት ብሩክ እንተ ትመጽእ መንግሥት ብሩክ እንተ ትመጽእ መንግሥት ብሩክ እንተ ትመጽእ መንግሥት ብሩክ እንተ ትመጽእ ሆሳዕና እምርት እንዘ አቡነ ዳዊት ሆሳዕና እምርት እንዘ አቡነ ዳዊት ብሩክት እንተ ትመጽእ መንግሥት ብሩክት እንተ ትመጽእ
ይባም ንጉሠ ስብሐት ይባም ንጉሠ ስብሐት ይባም አምላከ ምሕረት ይባም ንጉሠ ስብሐት ይባም ንጉሠ ስብሐት ይባም አምላከ ምሕረት ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ኢየሩሳሌም ምስጋና መለከትን ነፌ ነጋሪት ጎስሜ የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ ናና ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ሕፃን ሽማግሌ ምስጋና ሊያቀርቡ ፈልፎ ነበር ፈሪሳዊ ልቦ ዛሬም በምስጋና ልባችን ይለወጥ ሆሳዕና ጌታ ይመላለስበት ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ሕፃናቱን ዝማሬ መላእክትን ያሰማልን። ዝማሬ መላእክት ተነፋ እናያለን። ዘንባባ እናያለን። ልብስ ተነጥፎ እዚህ ላይ እናያለን። እነዚህ የምናያቸው ነገሮች ሁሉ በበዓለ ሆሳዕና ለጌታችን ለመድኃኒታችን ለመድኃኔ ዓለም ክርስቶስ የቀረቡ እጅ መንሻዎችና ለበዓሉ ክብር ትንቢት የተነገረላቸው ታላቅ ምስጢር ያላቸው ስለሆኑ ጸጥ ብለን በያለንበት ለአጭር ደቂቃ እንቆያለን። ጸጥ በሉ እስቲ። እጅ ወደ ላይ፣ እጃችን ወደ ላይ፣ ሁላችንም እጃችን ትምህርተ መስቀል በመስራት ወደ ላይ ወደ ላይ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና በአርያም በሰማይ መድኃኒት መባል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይገባል ይላል የማቴዎስ ወንጌል ምዕራፍ 21 ቁጥር 7 ላይ ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ በሰማይ መድኃኒት መባል ይገባል። ሆሳዕና ማለት መድኃኒት ማለት ነው። ዛሬ ለዚህ ታላቅ በዓል ምክንያት የሆነ መድኃኒቱ ለዓለም መድኃኒትነቱ ለዓለም የሆነው መድኃኔ ዓለም ክርስቶስ 33 ዓመት ከ3 ወር በዚህ ዓለም ሲኖር ካደረጋቸው ታምራቶቹና ካስተማራቸው ትምህርቶቹ ይህ ዛሬው አንዱ ነው። አንዱ መሆኑም በአራቱ ወንጌላውያን በቅዱስ ማቴዎስ፣ በቅዱስ ማርቆስ፣ በቅዱስ ሉቃስ፣ በቅዱስ ዮሐንስ ወንጌል የሆሳዕና በዓል አከባበር ተጽፏል፣ ተመዝግቧል። የተከበራችሁ አባቶች፣ ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት እንኳን ለዚህ ታላቅ በዓል በሰላም አደረሰን አደረሳችሁ።
ይህ በዓል ከተሳቱ አበይት በዓላት አንዱ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ 9 አበይት በዓላት 9 ንዑሳት በዓላት ይከበራሉ አሉ። ከታላላቆቹ ከ9ኙ አበይት በዓላት አንዱ በዓለ ሆሳዕና ነው። በዓለ ሆሳዕና መድኃኒትነቱ የተመሰከረበት ይህን ዓለም ለማዳን መምጣቱ የተመሰከረበት በዓል ነው። የአደባባይ በዓል ይባላል። ቤተ ክርስቲያን የጌታችን የመድኃኒታችን የመድኃኔ ዓለም ክርስቶስን በዓል በአደባባይ የምታከብራቸው እና የአደባባይ በዓል ነው። በአደባባይ የተከበረበት ምክንያት ራሱ በዓሉ የአደባባይ በዓል ስለሆነ ነው። መነሻው በአደባባይ ስለሆነ የጉዞ በዓል ስለሆነ ወደ ትምህርቱ ወደ ርዕሱ ስንገባ የትምህርቱ ርዕስ ለዳዊት ልጅ ሆሳዕና በአርያም መድኃኒት መባል ይገባዋል ነው የሚለው ርዕሱ። ሆሳዕና መድኃኒት ማለት ነው። ይህ ስም የመድኃኔ ዓለም ክርስቶስ ስም ነው። ሆሳዕና ማለት ሁላችንም እንያዘው። ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት ምን ማለት ነው? መድኃኒት የተባለ ማን ነው? መድኃኔ ዓለም ክርስቶስ። መድኃኔ ዓለም ማለት ምን ማለት ነው? የዓለም መድኃኒት ማለት ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። ሆሳዕና ማለት ምን ማለት ነው? መድኃኒት ማለት ነው። እነዚህ 3ቱ ስሞች የእሱ ስሞች ናቸው። ኢየሱስ የሚለው ስሙ ሲወለድ በቤተልሔም በተወለደ ጊዜ የንጉስነቱ ስም ሰብአ ሰገል መጥተው አይቴ አሎ ተወልደ ንጉሥ አይሁድ የተወለደው የአይሁድ ንጉሥ ወዴት አለ ብለው ሲጠይቁ ቤተልሔም እንደሆነ ተነግሯቸው ሂደው ወርቅ ጣንከር የገብረውለታል። መልአኩ እመቤታችን ሳትጸንሰው ገና ስሙን ኢየሱስ ትይዋለሽ ብሎ ነግሯት ነበረ። ስሙን ኢየሱስ ትይዋለሽ፣ መድኃኒት ትይዋለሽ፣ መድኃኒትነቱን አንቺ ለዓለም መሰረቱ ነሽ፣ ትገልጨዋለሽ። ኢየሱስ ብለን የምንጠራው እመቤታችን ናት የጠራችው። ስም ስታወጣ ለልጇ ኢየሱስ ብለዋለች። መድኃኔ ዓለም የተባለ በመስቀል ተሰቅሎ ዓለምን ሲያድን መድኃኔ ዓለም የዓለም መድኃኒት የሚለው ስሙ ከማዳኑ ጋር አብሮ ተነገረ። ሆሳዕና የሚለው ስሙ ደግሞ የአደባባይ ስም ስለሆነ ሽማግሎች፣ ሕፃናት፣ ወጣቶች፣ ባልቴቶች በአንድ ላይ ሆነው በአደባባይ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ለኢየሱስ ክርስቶስ በሰማይ መድኃኒት መባል ይገባዋል፣ መድኃኒት መባል ይገባዋል፣ መድኃኒት መባል ይገባዋል እያሉ በአደባባይ መድኃኒትነቱን መስክረዋል። ሰዎች ብቻ አይደሉም፣ ድንጋዮችም መስክረዋል። በሉቃስ ወንጌል ምዕራፍ 19 ተጽፏል። የአደባባይ በዓልነቱን መድኃኔ ዓለም ክርስቶስ ሲገልጥ ምን አደረገ? ከናዝሬት ወደ ገሊላ፣ ከገሊላ ወደ ኢያሪሆ፣ ከኢያሪሆ ወደ ዮርዳኖስ መጣ። ከዮርዳኖስ ወደ ደብረ ዘይት ወደ ቤተ ፋጌ መጣ። ቤተ ፋጌ የምትባል ከደብረ ዘይት አጠገብ አንዲት ትንሽ ከተማ አለች። ከዚያ ተቀምጦ ፈነወ ክልኤተ እምአርዳኢሁ ከተማሮቹ ከሐዋርያት ቅዱስ ጴጥሮስና ቅዱስ ዮሐንስን ላካቸው እንዲህ ብሎ
ሁሩ ሀገረ ዘቅድሜክሙ በፊታችሁ ካለው መንደር እዚያ መንደር ሂዱ። ወትረክቡ እድግተ ምስለ እዋላ አህያይቱን ከውርንጫዋ ጋር ታስራ ታገኟታላችሁ። ፈታችሁ አምጡልኝ። እመቦ ዘይቤለክሙ ምን ተትገብሩ እነዚህን አህዮች የምትፈቷቸው ለምንድን ነው? የት ልትወስዷቸው ነው ብሎ የሚጠይቃችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሏቸው። የጌቶች ጌታ ይባላል መድኃኔ ዓለም ክርስቶስ። እግዚአ አጋዕዝት ዛሬ ነው የተገለጠ። ይህን ቃል ራሱ ነው የተናገረው። ጌታቸው ይፈልጋቸዋል በሏቸው። እነዚያ አህዮች ጌታ አላቸው፣ የገዛቸው በገንዘብ የገዛቸው ጌታ አላቸው። ግን ጌታ እያላቸው መድኃኔ ዓለም ደግሞ ምን አለ? ጌታቸው ይፈልጋቸዋል በሏቸው። ፈጣሪያቸው ማለት ነው። እንስሳት ከብቶችም አህዮችም የቀንድ ከብቶችም የጋማ ከብቶችም የሰው ሀብቶች ሲሆኑ በተፈጥሮ ግን የእግዚአብሔር ናቸው። ሁሉም ፍጥረት የእግዚአብሔር ነው። ሰውም መላእክትም ሰማይም ምድርም እንስሳት አራዊት ሁሉ በተፈጥሮ የእግዚአብሔር ነው። ሁሉን እግዚአብሔር ስለፈጠረ ጌታቸው ይፈልጋቸዋል ብሎ ዛሬ ከብዙዎቹ ፍጥረቶቹ አህዮችን አምጡልኝ ብሎ አህዮች እንዲመጡ ጌትነቱን ገዥነቱን ለሐዋርያት የገለጠበት በዓል ነው። እንዳላቸው ሄዱ። ሲሄዱ አህያይቱ ከውርንጭላዋ ጋር ታስራ አገኙ። ሂደው ፈቱ። ዛፉ ስር ቤተፋጌ ሲፈቱ ሰዎች ጌታችን እንዳላቸው ለምንድነው እነዚህን አህዮች የምትፈቷቸው? የት ልትወስዷቸው ነው አላቸው። ጌታቸው ይፈልጋቸዋል አሏቸው። ጌታቸው ይፈልጋቸዋል ሲሏቸው እንዴ ጌታቸው እኮ እኔ ነኝ አላለም ያ ሰው። ለምን? የሱ ጌታ የአህዮችም ጌታ አምላክ ስለሆነ እኔ ጌታ ነኝ እነዚህ አህዮች አይሄዱም አላለም። ጥያቄም አልጠየቀም። ጌታቸው ማን ነው? ከኔ ሌላ ማን አለ አላለም። ሁለት ምስጢር አለው እዚህ ላይ። አንደኛ በተፈጥሮ ጌታቸው መድኃኔ ዓለም ክርስቶስ ስለሆነ፣ ሁለተኛ ደግሞ እነዚህ አህዮች የተሰረቁ ነበሩ ይላል። ስለዚህ ጌታቸው ይፈልጋቸዋል ሲባል ያ የሰረቀው ሰው ጌታቸው ይፈልጋቸዋል ሲባል ሊያሳስረኝ ነው ፖሊስ ሊያመጣብኝ ነው ብሎ አልተናገርም። ለምን ትፈታላችሁ አላላቸውም። በትርጓሜ ወንጌል ግዝ በግዝ ይተረጉማልና አህዮች የተሰረቁ ነበሩና እነዚህ አህዮች ወደ ጌታቸው ሲመለሱ ጠያቂ አልነበረም ይላል። ያቺ ቤተፋጌ የምትባል ቦታ ለየት ያለች ቦታ ናት። ከደብረ ዘይት አጠገብ ናት። እንተገቦ ደብረ ዘይት ይላታል። ደብረ ዘይት አጠገብ ናት። አህዮች መጡ። ሐዋርያት ወርሃኑ አልባሲሆሙ ይላል። እዚህ ላይ ልብሳቸውን አደረጉ። እንዳሁን እንደምናየው እዚህ ላይ እያያችሁ ነው። ልብስ ነው ያደረጉለት እዚህ ላይ። እዚያ በኋላ ውርንጫይቱም አለች፣ አህያይቱም አለች። በዓሉ የአደባባይ በዓል የሆነበት ትልቅ ምስጢር አለው። ከደብረ ዘይት እስከ ቤተ መቅደሱ ድረስ 16 ምዕራፍ አለው። 16 ምዕራፍ። ከዚያ ጀምሮ ከደብረ ዘይት ተራራ ነው፣ የወይራ ቦታ ነው። ከዚያ ጀምሮ የሚመጡ አሁን ከምስራቅ ወደ ምዕራብ ነው። ቤተ መቅደሱ እንደዚህ እንደ መንበረ መንግስት መድኃኔ ዓለም ነው። ደብረ ዘይት ደግሞ እንደ ደብረ ብርሃን ሥላሴ ነው። እነዚያ ሁለት አህዮች እንዳሁኑ ቀጥ ልክ እንደዚህ አሁን እንደምናየው ይሳባሉ። ሽማግሎችና ሕፃናት በፊትና በኋላ እንዳሁኑ ተሰልፈው ሆሳዕና ማርያም ሆሳዕና ማርያም ሆሳዕና ማርያም ይላሉ። ቦ ለነጸፉ አልባሲሆሙ ልብሳቸውን ያነጠፉ አሉ። ወቦ ለመተሩ ቆጽለ እምዕፀው የዛፍ ዝንጣፌ ዘንባባውን እየቆረጡ ልብሳቸውን እያነጠፉ
ከደብረ ዘይት እስከ ቤተ መቅደስ ድረስ ሸኙት። መጣ። የሰማው ሰው ሁሉ እንዳሁኑ እንደኛ ተሰበሰበ። እምቢልታም አሁን እነዚህ የሚነፉት ያን ጊዜ ተነፍቷል። ከምስባኩ አንዱ መዝሙረ ዳዊት መዝሙር 80 ቁጥር 2 ላይ ንፍሑ ቀርነ በዕለተ ሰርቅ ይላል። በመባቻ ቀን ቀንደ መለከት ንፉ በእምርት ዕለት በዓልነ። ይቺ በዓል በእውነት የታወቀች በዓላችን ናት። እስመ ሥርዓቱ ለእስራኤል ውእቱ፣ ለእስራኤል ዘሥጋ ለእስራኤል ዘነፍስ ሥርዓቱ ነውና። ቀንደ መለከት ከበሮ እየመቱ በዓል ማክበር ሥርዓት ነው፣ ሥርዓት ነው። እኩሎቹ በፊት እኩሎቹ በኋላ ሁነው እሱ በመካከል ሆኖ አህዮቹ በመካከል እየተሳቡ መንገዱ ከደብረ ዘይት እስከ ቤተ መቅደስ ድረስ ልብስ እየተነጠፈበት ሆሳዕና ማርያም መዝሙሩ ሆሳዕና ማርያም ቅድም ሕፃናት የዘመሩትና ሊቃውንቱ በቅዱስ ያሬድ መዝሙር ሲዘምሩት ያደሩት ነው። 16 ምዕራፍ ስለሆነ በአደባባይ በዓሉ ሲከበር ከ16ቱ ምዕራፍ 14ቱን በእግሩ ነው የሄደ መድኃኔ ዓለም ክርስቶስ። በእግሩ ሕዝቡም በእግሩ እሱም በእግሩ ትሕትናው በመካከል ሆኖ እየታጀበ እስከዚያ ድረስ ሄደ። 2 ምዕራፍ ሲቀረ መቅደሱ ሊደርስ በአህያይቱ ላይ ተቀመጠ። በአህያይቱ ላይ ተቀመጠ። እዚህ ላይ ተቀመጠ። ውርንጭላይቱ ከሁለቱ ምዕራፍ በኋላ ቀረበችና ከሷ ላይ ተቀምጦ ቤተ መቅደሱን 3 ጊዜ በውርንጭላቱ ላይ ተቀምጦ ዞረ ይላል። ዑደተ ሆሳዕና አራየ፣ የሆሳዕናን ዑደት አሳየ። 3 ጊዜ ዙረውታል። አሁን ሕፃናት እንደዞሩት ሕፃናት 3 ጊዜ ነው የዞሩ። አሁን ራሱ ባለቤቱ መድኃኔ ዓለም ክርስቶስ 3 ጊዜ ዙሯል። ቤተ ክርስቲያናችን በዓል ስታከብር 3 ጊዜ ታቦታት ዙረው ነው የሚገቡ። ይህ ዛሬ ነው የተጀመረ። ባለቤቱ መድኃኔ ዓለም ክርስቶስ ወደ ቤተ መቅደስ ሊገባ ሲል 3 ጊዜ በዚህ በአውደ ምሕረቱ ዙሮ ነው የገባ። ለሚጠይቋችሁ ሰዎች መልስ ስጡ። ቤተ ክርስቲያናችን በዓል ስታከብር ታቦት ወጥቶ ታቦታቱን 3 ጊዜ አዙራ የምታገባበት ምስጢር መቼ ተጀመረ ቢሏችሁ የሆሳዕና ዕለት ነው የተጀመረ። መድኃኔ ዓለም ክርስቶስ በአህያ ላይ ተቀምጦ 3 ጊዜ ቤተ መቅደሱን ዙሮ ገብቷል። ለዚህ በዓላችን መሰረቱ ሆሳዕና ነው፣ በዓለ ሆሳዕና ነው ብለን መልስ እንሰጣለን፣ ለራሳችንም እንረዳለን። ልብሱም ተነጠፈ፣ ዘንባባውም ተዘነጠፈ፣ አህዮችም መጡ፣ እሱም በአህያ ላይ ተቀመጠ፣ በዓሉም ተከበረ። ምስጢሩ እንደምን ነው ቢሉ ሁሉም ትንቢት አላቸው። በአህያ ላይ እንደሚቀመጥ አስቀድሞ ትንቢት አናግሯል። ከነቢያት አንዱ ከደቂቅ ነቢያት አንዱ ቅዱስ ዘካርያስ ይባላል። ከመጽሐፍ ቅዱስ ክፍል ትንቢተ ዘካርያስ አለ። ነቢዩ ዘካርያስ በመንፈስ ቅዱስ ተገልጾለት የዛሬው በዓል የሆሳዕና በዓል መድኃኔ ዓለም ክርስቶስ በአህያ ላይ እንደሚቀመጥ መንፈስ ቅዱስ አናገረው ይላል። እንዲህ ይላል ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በልዋ ለወለተ ጽዮን ንጉስ በጽሐ ንጉስኪ እንዘ ይጽያን ዲበ እድግት ወዲበ ዋላ። የጽዮን ልጅ ኢየሩሳሌምን እንዲህ ብላችሁ ንገሯት። ምን በላችሁ? ንጉስሽ በአህያ ላይና በውርንጫዋ ላይ ተቀምጦ ይመጣል ብላችሁ ንገሯት ይላል። ገና ሳይወለድ እኮ ነው መድኃኔ ዓለም ከሰማየ ሰማያት ሳይወርድ ከድንግል ማርያም ሳይወለድ በአህያ ላይ እንደሚቀመጥ ትንቢት አናገረ። ይህ በዓል የትንቢት በዓል ነው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ዘካርያስ ይህን ሲናገር ኢሳይያስ ደግሞ ከአበይት ነቢያት አንዱ ነውና ንጉስሽ መጥቷል፣ በጽሐ ብርሃንኪ ብርሃንሽ መጥቷል ኢየሱስ ክርስቶስ ብላችሁ ንገሯት ይላል። ገና ሳይወለድ ነው። ገና ሳይመጣ እኮ ነው።
ትንቢት ይቀድማል፣ ምሳሌ ይቀድማል። ልብሱ እንደሚነጠፍ ደግሞ አስቀድሞ በነ አብርሃም በነ ይስሐቅ በነ ያዕቆብ አሳይቷል። ኢዩ የሚባል አንድ ሰው ልብስ ተጋርዶለት ነግሶ ነበር። ልብስ ተነጥፎለታል ማለት ነው። ምሳሌ ነበረ። ኢዩ የጌታችን ምሳሌ ነው። የተነጠፈ ልብስ ደግሞ የልብሱ ምሳሌ ነው። ዘንባባው በዚህ ቀን እንደሚቆረጥ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ልጆቹን ሲወልድ ዘንባባ እየያዙ ነው በዓል ያከበሩ። በተለይ ዮዲት የምትባል አንዲት ታላቅ እናት ነበረች ከእስራኤል። ኃያሊት ትባላለች። በዚህ በዘንባባው ምስጢር ጠላት ድል ያደረገች። ዘንባባ ይዘው እስራኤል ያመሰግኗት። ባጭሩ ዮዲት ከእስራኤል ወገን ነበረች። ሆሎሆርኒስ የሚባል ጠላት በእስራኤል ላይ ተነስቶባቸው እግዚአብሔር ሊያስክዳቸው በፍርሃት ተውጠው እስከ 5 ቀን ድረስ ቀጠሮ ተይዞላቸው እስከ 5 ቀን ድረስ እግዚአብሔር ከረዳን ይረዳናል፣ ካልረዳን ግን ወደ አንተ ጣዖት እንገባለን ብለው በፍርሃት ቀጠሮ ሰጥተው ነበረ። እቺ ታላቅ ሴት፣ እቺ አርበኛ የሆነች ሴት፣ እቺ የእግዚአብሔር ባለሟል የሆነች ሴት ለእግዚአብሔር አምልኮት የምትቀና ከወንዶቹ ኤልያስ ከነቢያት ኤልያስ ለእግዚአብሔር አምልኮት ይቀናል። ከሴቶች ደግሞ ዮዲት የተባለችው እናት እስራኤላዊት ለአምልኮቱ ቀናች። ባሏ ከሞተ በኋላ ሌላ ባል አልፈልግም ብላ ራሷን ልዩ አድርጋ ጎጆ ሰርታ ሱባኤ ገብታ ከሰንበትና ከበዓል ቀን ውጭ እህል አትበላም ነበር። ራሷን ለእግዚአብሔር ሰጥታ ከሞታ አቲቴ ምን አለኝ ከቤቴ ብላ ኪናለም ናቀች። ትክክል ነው። ሁለተኛ ባል አያስፈልገኝም፣ እንግዲህ እግዚአብሔርን አገለግላለሁ፣ ቀኖና ሱባኤ እኖራለሁ ብላ ትኖር ነበርና በሱባኤ እንዳለች የእስራኤል ቀጠሮ ተነገራት። ፈጣሪያቸውን ሊክዱት ነው የሚል ሰማች። ሱባኤ ገባች 3 ቀን። በሶስተኛው ቀን እግዚአብሔር ምስጢር ገለጠላት። ያን ጠላት ሆሎሆርኒስ የተባለውን እሷ ድል እንደምታደርገው ገለጸላት። በትርምት ስለምትኖር አመድ ነስንሳ እትቢያ ላይ ማቅ ለብሳ ነው የምትኖር። ባሏ ከሞተ በኋላ ምንም የላትም። ትተዋለች። ይህን ዓለም ልብሱን ቅባቱን ትተዋለች። ግን እግዚአብሔር ምስጢር ሲገልጽላት ተለወጠች። የቀኖናዋን ልብስ አስቀመጠች። ሰው ሃይማኖቱን ሕጉን የሚጠብቅ በተሰጠው ጸጋ ነው። መልክም ውበትም ላወቀበት ለተረዳበት የሃይማኖት ምክንያት ይሆናል። ለዝሙትም ይሆናል፣ ለጥፋትም ይሆናል፣ ለበጎም ይሆናል። ዮዲት ተኩላ ተቀብታ አምሮባት ለብሳ ሰራተኛዋን አስከትላ ስንቋን ይዛ ወጣች። ስትወጣ ለእስራኤል አንድ መልእክት አስተላለፈች። የት ልትሄጂ ነው እንዳትሉኝ ስመለስ ነው የምነግራችሁ። ፈጣሪያችሁን ልትክዱት ፈርታችሁ አለች። በሩን ክፈቱልኝ አለች። በሩን ከፈቱላት። እግዚአብሔር ይከተልሽ አሏት። እግዚአብሔር አብሮሽ ይሁን አሏት። ሄደች። ወደ ማን ነው የምትሄድ? ወደ ጠላት እኮ ነው። ወደዚያ ወደ ሆሎሆርኒስ እስራኤልን ሊያስክድ ከሚያስደነግጥ ከሚያስፈራ ከአሕዛብ ንጉሥ ነው የምትሄድ። አትፈራም፣ እግዚአብሔር ከሷ ጋር ስለሆነ። ወንዶችማ ፈርተው ነበር ያን ጊዜ። ወንዶችን ተከተሉኝ አላለች። ማንም እንዳይከተለኝ ነው ያለች። ማንን ስለያዘች ነው እንዴ ያለች? ማን ስለተከተላት ነው? እግዚአብሔር አላት ከሷ ጋር። እንዲህ ነው እኮ እናቶቻችን እኮ እግዚአብሔር ከነሱ ጋር ስላለ አይፈሩም፣ ተከተሉኝ አይሉም፣ አይጨነቁም፣ አይደነግጡም። ከአምልኮቱ ልባቸው ከአምልኮቱ ጋር ስለሆነ መንፈስ ቅዱስ ከነሱ ጋር ስለሆነ ወደ አሕዛብ ቢሄዱ፣ ወደ አረማውያን ቢሄዱ፣ ወደ ጠላት ቢሄዱ አይፈሩም። ሄደች።
ዘበኞች አገኟት። የአሕዛብ በጣም መልከኛ ስለነበረች ውስጧ ግን እንደምታው እንደ ቅድም እንዳልኩት ጾመኛ ናት። ውስጧ ትርምት ነው። ውስጧ ጾም ነው። ይህ ውስጥ ሰውነቷ አካሏ በሙሉ በጾምና በጸሎት በስግደት ያጌጠ ነው። ውስጧ ለሰው ግን የምትታይ ያለብሳ ነው። ይሄ ትክክለኞች ክርስቲያኖች ውስጣቸው ነው ጌጠኛ የሚሆን። አዎ ውሳጣዊ አካላቸው ውሳጣዊ መልካቸው በጾምና በጸሎት በስግደት በአምልኮተ እግዚአብሔር በሃይማኖት በምግባር ይህ ውስጡ መጀመሪያ ያጌጣል። ይሄ ነው። እዚያ ለሰው የሚታየው ደግሞ ለሰው አይን የሚታየው እንደምታዩት ያውን ለብሰን ምን ብለን የምታየው ነው። የወዲት ግን ውስጧ ልቦናዋ በአምልኮተ እግዚአብሔር የተሸለመ ነው። ይህ ልቡናዋ በአምልኮተ እግዚአብሔር አጊጧል። ከበዓቷ ያስወጣትም አምልኮተ እግዚአብሔር ነው። እንዴት እሱ ይካዳል ብላ ነው የወጣች። እንዴት ፈጣሪ ይካዳል? እሱ ከሚካድማ እኔ ተክዬ ተቀብቼ ወደ ጠላት ሂጄ ያን ጠላት ድል አድርጌ ዘመዶቼ እስራኤልን ነፃ ማውጣት አለብኝ ብላ ነው ሄደች። ዘበኞቹ አገኟት። ሲያዋት መልከኛ ስለሆነች እችስ ለጌታችን ሚስት ሆናለች አሏት። እኔም ወደ እሱ ነው የምሄድለት አለች። እዛዋት ሄዱ። ከወለወርኒስ ደረሰች። ሴቶች ያዙት። ትልቅ ታሪክ ነው። ከእስራኤል ወገን አንቺ እንዴት መጣሽ? ጦርነቱን እንዴት አትፈሪም? ከባድ መሳሪያ ዛሌት ተጠምዶ ወንዶች ሳይመጡ አንቺ ሴቲቱ እንዴት መጣሽ አላት። እኔ ወደ አንተ የመጣሁበት ልመክር ነው አለችው። እንዴት አለችው። እነዚህን እስራኤልን ጦርነት እንዳትገጥማቸው አሁን ስለጨነቃቸው ስለራባቸው ፈጣሪያቸው አትብሉ ያላቸውን ሊበሉት ነው። ፈረስ አይበላም አይደል? አህያም አይበላም፣ አሳማም አይበላም፣ እሪያም አይበላም። በዚያው እግር መንገዳችን የማይበላውን እንድናውቀው እሺ። ፈረስ አይበላም፣ በቅሎ አይበላም፣ አህያ አይበላም፣ እሪያም አይበላ፣ አሳማም አይበላ፣ ግመልም አይበላ። በቃ መጽሐፍ ቅዱስ ይከለክለዋል። እሷ ምን አለችው? ይህንን እግዚአብሔር ይህን ሁሉ አሁን የዘረዘርኩትን እንዳይበሉ በኦሪት ተጽፎላቸዋል። አሁን ግን ስለራባቸው ይህን ሊበሉት ነው ስለጨነቃቸው። ስለዚህ እግዚአብሔር ሕጉን ስለሚያፈርሱ እሱ ያጠፋልሃል። አትቸኩል፣ ሰራዊት እንዳይጎዳብህ፣ ጦርነት እንዳትገጥማችሁ። መለዋ አይመላ ዘመዶቿ እንዳይሞቱባት እኮ ነው። ራስ ፈጣሪህ ያጠፋልሃል፣ ሰራዊት እንዳያልቅብህ አለችው። ትልቅ ምክር መከርሽኛል። አላወቅም፣ አልገባውም። እሺ እስከ መቼ አላት? የሚያልቁበትን ቀን እስክነግር ድረስ 3 ቀን እቆያለሁ። እየወጣሁ ነው የምጸልይ። ሌሊት እወጣለሁ፣ ቀን እወጣለሁ። ዘበኛው፣ ወታደሩ፣ ፖሊሱ እንዳይከለክለኝ ባልደረባ ስጠኝ አለችው። ባጋዋ የሚባል ተሰጣት ባልደረባ። እግዚአብሔር እንዲህ አድርጎ እኮ በጠላት መካከል እንዲህ ነፃነት ያደርጋል። እንደ ልቧ እየወጣች እየገባች ልትጸልይ እኮ ነው እግዚአብሔርን። ሌሊት እየወጣች ትሰግዳለች፣ ፈጣሪዋን ትለምናለች። ቀኑ ደረሰ፣ ጠላት ሊሰለጥንብን ነው፣ መቼ ነው ያለች። በ3ኛው ቀን ሆሎወርኒስ ሲያያት ሌላ ሰው መሰለችው፣ ዓለማዊት መሰለችው፣ ተርታ ሴት መሰለችው፣ ፍቅር ዓለም ያደረባት መሰለችውና ይችን ሴታ እንዴት ዝም ብዬ ሰዳታለሁ? ወንድ ትለኝ ነው? ወንድ ልትለኝ ነው? ሴት ልትለኝ ነው አለና ግብዣ አደረገ። ብዙ ሰው ሰበሰበ። እሷን እያየ በውበቷ ተማርኮ ብዙ ጠጣ፣ ብዙ በላ። እሷ ግን በስንቅ አቁማዳዋ ዳቦ ቆሎ ነው ያዘች። የአሕዛብን ምግብ አልበላም ብላ ከዚያችሁ ከስንቋ ትንሽ ዳቦ ቆሎ እያወጣች ተመገበች። የአሕዛብን ምግብ አልበላችም። እሱ ግን ብዙ በላ፣ ብዙ ጠጣ፣ ሆዱ ሞላ። መቼም ሆድ ከሞላ እንቅልፍ አይቀርም።
የእንቅልፍ ትልቁ መሳቢያ መስቡ ሆድ ሲሞላ ነው። ያለ ልክ ሆድ መሙላት። ክርስቲያን ሆዱ ጢን ሲል እስኪል ድረስ አይበላም፣ ነውር ነው። አሁን በሰሙነ ሕማማት በተለይ ለክቶ ነው እንጂ ሁልጊዜ እንደሚበሉት አይበላም። የክርስቶስን መከራ ማሰብ ነው። መጥኖ ነው የሚበላ። ክርስቲያን ሆዳም ከሆነ ረድኤተ እግዚአብሔር ይርቀዋል። ክርስቲያን ስስታም ከሆነ ረድኤተ እግዚአብሔር ይለየዋል። ክርስቲያን በመጠኑ ነው። ዮዲት ያንን ትንሽ ቀመሰች። እሱ ግን ሆለወርኒስ በላ ጠጣ። እንቅልፍ ወሰደው። ሲወስደው ያ ባልደረባው አይ ፈቃድ ተነሳበት መሰላልና ህዝቡን መልሶ እሷንና ሰራተኛዋን ትቶ ድንኳኑን ወደ ኋላ ቆልፎት ትቷቸው ሄደ። ለሌላ ነገር አስቦ ነው ማለት ነው። ጊዜው ደረሰ። እሷ የመጣች ለዚህ አይደለም እኮ። እሷ ወንድ ፈልጋ አይደለም ወደዚህ ሄደች። ወንዱን ድል ለማድረግ ነው ሄደች። እሷ አምልኮተ እግዚአብሔር በአምልኮ ጣዖት እንዳይለወጥ ወገኖቿ እስራኤል በጦር እንዳይጠፉባት ነው ሄደች። እግዚአብሔር እንቅልፍ አመጣበት። በዚያ አረማዊ ለጣለ። ስታየው ያንኮራፋል። በጽሐ ጊዜሁ በዘትመው ጸረከ አለች። አቤቱ እግዚአብሔር አምላክ ዛሬ ጠላትን ድል የምታደርግበት ሰዓት ደረሰ፣ እርዳኝ። በኃያላኑ በነ ዳዊት በነ ሰሎሞን አድረህ ኃይል ብታደርግ አትመሰገንም። በእኔ በደካማይቱ በሴቲቱ አድረህ ግን ኃይል ብታደርግ ዓለም ያመሰግንሃል አለችው። ኃይልን ስጠኝ አለችና ከራሱ የተሰቀለ ሰይፍ ነበረ። ብድግ አረገችና አንገቱን መታችው። እሷ ምንም አልተነካችም። ምንም ከደረምቷ ከንጽህናዋ ከጾሟ ከጸሎቷ ትንሽ ቅንጣት ያህል አልጎደለባትም። ከዚያ በኋላ በአንድ ጊዜ አልቆረጥ ሲል ሁለተኛ ደገመችው። ወደቀ፣ አንገቱ ተቆረጠ። ዋይረፈት ንስቲተ ትንሽ አረፈች። ተመስገን አምላኬ፣ አምልኮትህ እንግዲህ አይለወጥም አለችና አልጋ ላይ የነበረውን ለአንተ አልጋ ይገባም ብላ ገልብጣ ጣለችው። ቸብቸቦውን ግን ከዚህ በላይ ያለውን አንገቱን ግን በስንቅ አቁማዳዋ አሰረችና ለሰራተኛዋ ያዘች። ምክንያቱም ኃይል ነዋ። ጦር ሜዳ የሄደ ሰው ጠላት ድል ማድረጉን የሚያስመሰክር የጠላቱን አንገት ቸብቸቦ ዞ ሲመጣ ነው። ነብር የገደለ የነብር ለምድ፣ አንበሳ የገደለ የአንበሳ ለምድ እዞ ነው የሚመጣ። አርበኛ የሚታወቀው ድል ባደረገው ነው። ዮዲት አንገቱን እዚህ በላይ ያለውን ባቁማዳ አደረገችና ሰራተኛዋን ሌሊት አስከትላ ስትወጣ ዘበኞቹ ዝም አሏት። ለምን? ተዋት ተብላ አስፈቅዳለች። አስቀድማ እግዚአብሔር አመቻችቶ ነው የሰጣት። መንገዱን ሁሉ አስተካከለላት። ወደ እሱ ከቀረብና መንገዱን ያስተካክልልናል። ከጠላት ገብተን እንወጣለን፣ ድል አድርገን እንወጣለን። ለአምልኮቱ ከቀናነ፣ ለሃይማኖታችን ለምግባራችን ሙሉ በሙሉ ህይወታችን ምንሰጥ ከሆነ እግዚአብሔር በምንሄድበት ሁሉ ድል አድርገን እንድንመለስ ያደርጋል። አሁንም እግዚአብሔር አምላክ የቸርነቱን ስራ ይስራልን። ሄደች ሳትጠየቅ ተመልሳ ከሰፈሯ ደረሰች። መጣች። የት ደርሰሽ መጣሽ? ጠላታችሁን ድል አድርጌ መጣሁ። ማንን? ሆለወርኒስን። የት አግኝተሽው? እግዚአብሔር በእኔ አድሮት ድል አደረገው አለች። እስኪ አሏት። ይሄው ቸብቸቦ ስታሳይ አይ ይሄ የሌላ የተራ ወታደር ነው እንጂ እሱን አታገኙም አሏት። እጅም ሰው ማስተባበል አስቸጋሪ አይደል? ሲጨንቀን እንቁነጠነጣለን። ደግሞ አንዳንድ ጊዜ ስናገኝ ያለ ልክ እንፈነጫለን። አቃለሏት። አንቺ እሱን ማግኘት አትችይም አሏት። ነው አይ ግድ የለም እኔ ሳልሆን እግዚአብሔር ነው። አንድ የሚያውቀው ሰው ይምጣ ተባለ። አክዮር የሚባል መጣ። እስቲ መስክር፣ ይሄ አንገት እዚህ በላይ ያለው የማን ነው አሉት። ይሄማ የሆለወርኒስ እኮ ነው። እቺ ዮዲት የእግዚአብሔር ወዳጅ
በጾም በጸሎት ተወስና ድል አድርገው መጣች እንዴ? አርበኛው ሁሉ ተጨንቆ ፈርቶ ሀፊቱ የሚቆም እኮ አልነበረም። እውነትም እግዚአብሔር አምላክ አለ። አረማዊ ነበር ያ አክወር። እውነትም እግዚአብሔር አለ፣ ካንቺ ጋር አለ። ከዛሬ ጀምሮ እኔ ባንቺ አምላክ አምኛለሁ አለ። አሳመነች ዮዲት። ያን ጊዜ በወሪቱ ሰዎች ሲያምኑ ግዝረት ነው የሚገዘሩ። አሁን እኛ ዛሬ ሰው ወደ ክርስትና ከመጣ ጥምቀት ነው የሚጠመቅ። በወሪት ዘመን ደግሞ አረማውያን አይገዘሩም፣ ቆላፍ ይባላሉ። ወደ ወሪቱ ወደ እግዚአብሔር ሲገቡ ግን ይገረዛሉ። ይሄ መለያቸው ነው። የእግዚአብሔር ወገኖች የሚለዩ በወሪት ሕግ በግዝረት ነው። ዛሬ በጥምቀት ነው። ግዝረቱም አለ ለወንዶች። መሰከረላት። ከዚህ በኋላ መለው ተሰብስበው መጥተው ዘንባባ ይዘው መጡ። ዘንባባው ልደርስ ነው አይዛችሁ። ዘንባባ ይዘው መጡና ዮዲትን አመሰገኗት። ኃያሊት ነሽ፣ አንቺ ጠንካራ ነሽ። ይሄ ዘንባባ እሾህ አለው። አሁን እንደዚህ ባደርገው እኔ እንዲህ ካደረኩት አይያዘኝም፣ ይወጋኛል። በጣም ኃይለኛ ነው እሾሁ። ቀጫጭናት ግን ጠቅ ካደረገች እቺ የዘንባባ እሾህ ከውስጥ ነው የምትገባ፣ ተሰብራ ነው የምትቀር። አንቺ እንደ ዘንባባው ኃይለኛ ነሽ። ይህ ዘንባባ እንዲህ የተያዘ ነው፣ አንድ ነው የሚመስል፣ ውስጡ ግን ብዙ ነገር አለው። ሀላይ ደግሞ እሾሁ እንደዚህ ነው። አንቺ ከእግዚአብሔር ልብሽ ከእግዚአብሔር ጋር እንዲህ እንደ ዘንባባው አብሮ የተያያዘ ነው አምልኮቱ ጋራ። የዘንባባውን ኃይል ነው የሰጠሽ ብለው አመሰግኗት። በዚያ በኋላ ሄደን እንግጠማሉ። ቆዩ፣ ትንሽ ቆዩ፣ አሁን ገና ሌሊት ነው። ያለ መስሏቸው ይዋጓቸዋል። እንግዲህ ምን እናድርግ? ሲነጋ ይሄን አንገቱን ቸብቸባውን በትልቅ እንጨት አድርጋችሁ ተሰልፋችሁ ሂዱ። ያንን ሲያው ይፈራሉ አለቻቸው። እንዳለቻቸው ሲነጋ ሄዱ። ሲዋጉ እስቲ ሂዱና ቀስቅሱት አሉ። ሊቀሰቅሰው ቢሄድ ተዘግቷል። ከፍቶ ቢገባ ወድቋል። እዚያ ዛቲ ዕብራዊት ገብረት ሐሳረ ለይለቤት ናቡከደነጾር። ይቺ ዕብራዊት የተባለች ዮዲት ዛሬ ጉድ አደረገች፣ ኃይል ሰራች ያሉ። እዚያ በኋላ አለቃ የሌለው ሕዝብ አውራ የሌለው ንብ አይቆምምና ፈርተው ሸሹ። ተከትለው ድል አደረጓቸው። የእሱን ገንዘብ አምጥተው ለሷ ሰጧት። ድል አደረገች እና በዚህ ጊዜ ዮዲትን ዘንባባ ይዘው አመስግነዋት ነበር። ይሄ ለክርስቶስ ምሳሌው ነው። ይህ ዘንባባ አንድ ነው። በእንትኑ ስናየው ደግሞ አለው ብዙ። ሥላሴ አብ ወልድ መንፈስ ቅዱስ በስም በግብር በአካል ሶስት ሲሆኑ በባህሪ በህልውና አንድ ናቸው ይላል። ይህ ኃይል እንዳለው ኃያል ነው እግዚአብሔር፣ የኃይሉ መገለጫ ነው ይላል ዘንባባው። በዚህ ምክንያት ነው ዘንባባ ይዘው እንዲያመሰግኑት ትንቢት ያናገረ። ስለ ልብሱ እንኳን አንተ የተቀመጥክባት አህያ በመሬት መሄድ አይገባትም ሲሉ መሬቱን ሁሉ ልብስ አልብሰውታል ይላል። ልብስ አልብሰውታል። ለምን? ንጉሠ ሰማይ ወምድር ስለሆነ ለሱ ምንጣፍ ልብስ ያንሰዋል እንጂ አይበዛበትም። ትሕትናውን በአህያ ላይ ተቀምጦ ሲገልጥ ሐዋርያት ደግሞ ትሕትናቸውን ገለጡለት። አንተ የኛ ጌታ በአውሮፕላን በሰረገላ ነበር እንጂ የምትሄድ፣ በበቅሎ በፈረስ ነበር እንጂ የምትሄድ፣ እንዴት በአህያ ላይ ትሄዳለህ? ትሕትናህን ለማሳየት አይደለ? በተናቀችው እቺ የተናቀች ናት። እቺ አህያ እህል ነው የምትጫን አይደል? እህል ነው የምትጫን። ሰው ይንቃታል፣ ግን ሰውን ደግሞ የምትመግብ እሷ ናት። ፍጡር እኮ የሚያገለግለውን አያውቅም፣ የሚጠቅመውን አያውቅም፣ ይንቃል። አሁን እቺን አህያ ይንቃታል ሰው ሁሉ። የከተማው ሰው አሁን ከወገራ ባቄላው፣ አተሩ፣ ገብሱ፣ ከበለሳ ሽምብራው፣ ከደንቢያ በርበሬው በምን ነው የሚመጣ? በምን ተጭኖ ነው የሚመጣ? በአህያ እኮ ነው። ለምን ነው እንንቃቸው? እሱ እኮ ያከበራት እችን አህያ ያልናቃት ለሕዝቡ ሁሉ መገልገያ አድርጎ የሰጣት ታላቅ ቁም ነገረኛ ናት። እኛ ነን ሰላም ማናውቅ የምንንቃት እንጂ እግዚአብሔር አክብሯታል መድኃኔዓለም ክርስቶስ። ግን
አህያ ወግድ ይናላልየው ነው ምን ለዚህ ላይ ስናየው በዚህ ጀርባ የመጣው ስንዴ ነው ዳቦ ነው ምን በለው አይደል አየው ዳቦ መድኃኒዓለም ቅዱስ ሥጋው ክቡር ደሙ እሱ ነው አይደል እዚህ ላይ ነው በአህያ ተጭኖ የመጣ ለምን መሰላችሁ ስንዴው ወይኑ በምን የሚጫን በአህያ እሱ ደግሞ የዓለም ቤዛ የዓለም መድኃኒት በቀራንዮ አደባባይ ተሰቅሎ ቅዱስ ሥጋውን ክቡር ደሙን ለኛ ለመስጠት በአህያ ተጭኖ መጣ ገባልን ምርቱ እኮ ነው የገባ ምርቱ ነው የገባ ቤተ መቅደስ በአህያ ምርቱ ገባ እንፍሬ ስርናይ ወይን ወቅፍ በዛ ይለዋል ህብስቱ ስርናዩ ወይኑ ተጭኖ ገባ በአህያ ለኛ ነው ምግበ ሥጋ ምግበ ነፍስ ሊሰጠን ስለወደደ ነው በአህያ የተቀመጠ ትትናውን ለመግለጽ ነው ምስጢርም አለው አህያ አጭር ነው ቁመቱ ሩጦ አያመልጥም አሳዶም አያያዝም እሱም ደግሞ እኔንም ከፈለጋችሁኝ አታጡኝም በቅርብ እገኝላችኋለሁ ሲል ይላል ወይም በዚያ ዘመን በዚያ ወራት የነበሩ ሰዎች ደመ ነፍስ እቻያውን በደመ ነፍስ ነው የምትንቀሳቀስ በምን ነው የምትንቀሳቀስ በደመ ነፍስ ነባቢት ነፍስ እንደኛ የላቸውም እንስሳት እኛ እንበልጣቸዋለን ነባቢት ነፍስ አለችና ደመ ነፍስ አላት በደመ ነፍስ ደግሞ እኛ ጋር ይመሳሰላሉ እሷም ትበላለች እኛም እንበላለን እሷም ትጠጣለች እኛም እንጠጣለን እሷም ተኛለች እኛም እንተኛለን እሷም ተወልዳለች እኛም እንወልዳለን በስጋዊ ህይወታችን ከእንስሳት ጋር በደማዊት ነፍስ እንመሳሰላለን ይላል በነባቢት ነፍሳችን ደግሞ ከቅዱሳን መላእክት ጋር እንመሳሰላለን ሰው መልአክ ነው ሰው እንስሳዊ ባህሪ ያለው ሰው ባህሪያዊ መላካዊ ባህሪ ያለው እና በዚያ ወራት የነበሩ ሰዎች እንደዚች ደመ ነፍስ እንዳላት ሰዎች ነበሩ ፈጣሪያቸውን ያመሰግኑ ነበር አያውቁም ነበር ይላል ምስጢሩ ሌላም ብዙ ምስጢር አለው ልብሱ ቀደም እንዳልኩት እዚህ ላይ የተደረገው ይሄ ልብስ ማለት ነው ይሄ ልብስ እንደምታዩት አይጎረብጥም ልብስ ጥሩ ነው ሌላ ቢሆን ይጎረብጥ ነበርና እንዲህ የተመቻቸች ህግ ሰራውላችሁ ይላል እቺ ልብስ የወንጌል ምሳሌ ናት የወንጌል ለኛ የሰራት ወንጌል እቺ ልብስ የወንጌል ምክንያቱም እቺ ጌታ የተቀመጠባት አህያ ልብስ ለብሳ ነው እኛ ደግሞ ማደሪያው ስንሆን በወንጌል ነው ወንጌልን አምነን በወንጌል ተጠምቀን ማደሪያዎች እንሆናለን ዘንባባው ቀደም እንዳልኩት የካህሊነቱ የኃያልነቱ ቀንደ መለከቱ ኋላ በምጽአትም ሲመጣ መላእክት እንቢልታ እየነፉ ነው የሚመጡ አህያይቱና ውርንጫይቱ ደግሞ ሌላ ምሳሌ አላቸው እናቲቱ አህያ የኦሪት ምሳሌ ናት የሁለቱ ወንጌል አህዮች ስንት ናቸው ሁለት እናትና ልጅ እናትና አህያይቱና ውርንጭላይቱ ይላል ዝም ብሎ አይደለም ጌታችን አህያ አምጡልኝ አለ አህያይቱ የማን ምሳሌ ናት የኦሪት የሕግ ኦሪት የብሉይ ውርንጭላይቱ የወንጌል ምሳሌ ናት አሁን እቺ አህያ እዚህኛ መካከል የተቆመች ስለለመደች ነው መጫን ለምዳለች አሁን እቺ ትጫናለች አይደል ስንት ኪሎ ትጭናታለህ 50 ኪሎ ትይዛለች አይ ውርንጫይቱ ግን አትጫንም አይደል አትጫንም ይሄ ምሳሌ ስላለው ነው የጠየቁት አሁን እናቲቱ 50 ኪሎ እንደምትጫን ኦሪት ደግሞ በዚያ ወራት በእስራኤል ዘንድ የተለመደች ሕግ ነበረች ይላል ውርንጫይቱ ግን መጫን አትችልም ወንጌልም ያን ጊዜ ገና እንግዳ ሕግ ነበረች አልተለመደችም ነበር ይላል የኦሪትና የወንጌል ምሳሌዎች ናቸው ማቴዎስ 2 ይላል እናትና ልጅ ይላል ማርቆስ አንድ አህያ ይላል ማርቆስ አንድ አህያ ነው ያመጡለት ይላል ሲጽፍ ወንጌል ታገኙ ትችላላችሁ ለምንድን ነው የተለያዩ ማቴዎስ ህዝብንና አሕዛብን የሚያስተምር ስለሆነ የህዝብና የአሕዛብ ምሳሌዎች ናቸው ሁለቱ አህዮች ሁለቱንም ጻፈ ማርቆስ ግን መምህር አሕዛብ ብቻ ስለሆነ ዋልን ብቻ ጻፈ ይላል እንግዲህ የመጨረሻውና የማጠቃለያው ምስጢር ሆሳዕና መድኃኔዓለም ክርስቶስ በአደባባይ ዛሬ በአህዮችና በሰዎች
ምስጋና እየተመሰገነ ወደ ቤተ መቅደስ ሲገባ ትልቅ ምስጢር ገልጿል። ሕፃናት ሲያመሰግኑ ቅድም ሆሳዕና ሆሳዕና እያሉ ሲንጫጩ እንደ ቅድሙ ማለት ነው። ሕፃናት ሲንጫጩ ደስ ያላላቸው አይሁድ ነበሩ፣ ፈሪሳውያን ነበሩ። ምን አሉ መሰላችሁ? አረ እነዚህን ሕፃናት አታንጫጫብን፣ ጆሮአችን ደነቆረ፣ ዝም በሉ በላቸው አሉት። አይ መከራ! እነዚህን ሕፃናት አታንጫጫብን። ቅናት ነው፣ ውስጡ ቅናት ነው። ለምን ይመሰገናል ሆሳዕና እየተባለ በአደባባይ ለምን ይመሰገናል ነው ነው እንዴ? ያው ሕፃናት እኔን ቢያመሰግኑ ምን ችግር አለ? እኔ እኮ ነኝ የፈጠርኳቸው አንደበታቸውን። የሕፃናትን አመጣጥ መጽሐፍ እንዲህ ይላል፣ እማፈ ደቂቅ ሕፃናት አስተዳሎ ከስባተ፣ ከሕፃናትና ከልጆች አንደበት ምስጋና አዘጋጀ ብሎ ነቢዩ ዳዊት ተናግሯል። ደቂቅ የሚላቸው የመንፈቅ የሆናቸው፣ ሕፃናት የሚላቸው ዓመት የሆናቸው፣ ዓመት ከመንፈቅ 2 ዓመት የሆናቸው ናቸው። በዚህ ቀን ሕፃናት ታዝለው ነው፣ ደቂቅ ታዝለው መጡ። እናቶቻቸው አዝለው። እንዲሁም የሆሳዕና ብዙ ቆራቢ ይበዛል፣ ሕፃናት ናቸው የሚበዙ። እዚያ ጋር የተያያዘ ነው ምስጢሩ። ታዝለው የመጡት አሉ። የ2 ዓመት ሕፃናት ደግሞ አባት እናታቸውን ተከትለው መጡ። ያን ጊዜ ከደብረ ዘይት ወደ ቤተ መቅደስ ሲሄድ የታዘሉት ከእናታቸው ጀርባ እየወረዱ አውርጅኝ አውርጅኝ እናቴ ፈጣሪ መጥቷል ላመሰግነው ነው እያሉ ገና ሕፃናት፣ ትናንሾች ሕፃናት፣ የ3 ወር የሆናቸው ሕፃናት አንደበታቸው ፈቶላቸው አውርጅኝ አውርጅኝ እያሉ ከእናት ከአባታቸው ጋር የመጡት ደግሞ ደስ ብሏቸው እንደ ቅድሙ ሕፃናት እየዘመሩ ሲሸኙት ሲያመሰግኑት ሰዎች ተናደዱና ምን አሉ? እነዚህን ሕፃናት አታንጫጫብን፣ ዝም አሰኝልን አሉት። እነሱ ዝም ቢሉ እኮ ደንጊዎች ይመጣሉ አለ። ወዲያው ደብረ ዘይት ላይ ደንጊዎች ነበሩ። መጡ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እያሉ አይባነ ቢታንያ የሉቃስ ወንጌል ምዕራፍ 19 ተጽፏል። ተመልከቱት። ደንጊያዎች አመስግነውታል። ዛሬ ማለት ነው። ሆሳዕና በአርያም ተከተሉ። ሆሳዕና በአርያም ሆሳዕና በአርያም። ዛሬ ይህን መዝሙር ያልዘመረ ፍጥረት የለም። ዘንባባው አብሮ ዘምሯል። ደንጋዮች አብረው ዘምረዋል። ዛሬ ያልተፈታች አፍ ኮልታፋ ነው የምትሆን። ያላላችሁ ካላችሁ ሁላችሁም በሉ። መቼም ብንብስ ከደንጊያ እንዳንብስ። እሺ፣ የዛሬው በዓል ደንጊያዎች አፍ አውጥተው ሆሳዕና በአርያም ብሎ ያመሰገኑበት ስለሆነ እኛ ልናመሰግን ይገባናል፣ ባጭሩ ለማለት ነው እንጂ አታመሰግኑም ማለት አይደለም። እዚህ በኋላ መድኃኔዓለም ወደ ቤተ መቅደሱ ገብቶ ዕውራንን አበራ፣ ለምጻሞችን አነጻ፣ ድውያንን ፈወሰ። እንግዲህ ባጭሩ ዘንባባው ትንቢት የተነገረለት፣ አህዮቹ ትንቢት የተነገረላቸው፣ ደንጊያዎቹ ትንቢት የተነገረላቸው፣ ይህ ሁሉ ትንቢት ዛሬ ተፈጽሟል። ግን መድኃኒትነቱ ለእኛ ነው። ሆሳዕና በዓል ከተከበረ በኋላ ወደ ኢየሩሳሌም ሄደ። ሰሙነ ሕማማት እዚያው ቀጥሎ በዓሉ ዛሬ የሚከበረው መድኃኔዓለም በዚያች ሳምንት ነገ ጀምሮ አለ። በለሱን እንዳያፈራ ያደረገበት ማክሰኞ ራሱን ይቻላል፣ ዝርዝር አለው። በየቀኑ መግለጫ ይሰጣል። ምእመናን ሆሳዕናን አክብረን እንግዲህ አሁን ሰሮተ ሕዝብ ከሆነ በኋላ ሕማማት እየተጀመረ ስለሆነ ስለሱ ትንሽ መግለጫ ሰጥና ጨርሳለሁ። ነገ መስቀል መሳለም የለም። ዛሬም ከእንግዲህ በኋላ እዚህ ተሳልሞ ከሄዱ በኋላ የለም። ከሰዓት በኋላ ለምንድን ነው መስቀል የማይንሳለም? መድኃኔዓለም ክርስቶስ ከመሰቀሉ በፊት መስቀል ስላልነበረ ሰው ቢሞት ፍትሐት የለም። ለምን ነው ፍትሐት የሌለ? መድኃኔዓለም ክርስቶስ ወደዚህ ዓለም መጥቶ ዓለሙን ከማዳኑ በፊት ፍትሐት አልነበረም። ሕፃናት ክርስትና አይነሱም። ለምን ነው የማይነሱ? መድኃኔዓለም ክርስቶስ ወደዚህ ዓለም መጥቶ በቀራንዮ አደባባይ ተሰቅሎ
ሀጎኑ ትኩስ ደምና ጥሩ ውሃ አፍስሶ በማየገቦ መጠመቃችን በደመገቦ መክበራችን ከዚያ በፊት ስላልነበረ ቅዳሴ አይቀደስም። ሰሙነ ሕማማት መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ መስዋዕትነቱን ሊቀ ካህናትነቱን በቀራንዮ ከመግለጹ በፊት ቅዳሴ ስላልነበረ ቁርባን ስላልነበረ ያን ሁሉም እናስብበት ነው። ሳምንት የማን መታሰቢያ? የኦሪት ሕጉ ሕገ ኦሪት፣ ዘመኑ ዘመነ ኦሪት ይባላል፣ ብሉይ ኪዳን ይባላል። እቺ የ5500 ዘመን መታሰቢያ ናት። እቺ ሰሙነ ሕማማት ወደ ኋላ ተመልሰን የምናስብበት ማለት ነው። ጨለማ የነበረበት ዘመን፣ ክርስትና ያልነበረበት፣ ጥምቀት ያልነበረበት፣ ቁርባን ያልነበረበት፣ መስቀል ያልነበረበት ዘመን እንዲህ ነበር ብለን እንድናስብ ቤተክርስቲያናችን በየዓመቱ ከሆሳዕና ጋር በማያያዝ ሰሙነ ሕማማትን እንድንጾም፣ እንድንጸልይ፣ እንድንሰግድ ታስተምረናለች። ግብረ ሕማም የሚባል መጽሐፍ አለ፣ ቅድም አይታችሁታል። በሱ ተጽፏል። አንድ ምስጢር አለ። ምናልባት ሰው በሕማማት ቢሞት ፍታት ስለማይፈታ የሚኮነን እንዳይመስላችሁ። ቅድምም ተናግሬያለሁ። ሰውን የሚያድነው መልካም ስራው ነው። ሰውን የሚያስኮንነውም ደግሞ ክፉ ስራው እንጂ በሕማማት ስለሞተ አይኮነንም። በሕማማት የሞተ ሰው አይኮነንም። በትንሣኤ ዕለት የሞተ ሰው ደግሞ ኃጢአት ከሰራ አይጸድቅም። ገነት መንግሥተ ሰማያት የሚወረሱ በስራ በመልካም ስራ እንጂ በሕማማት በመሞት በሌላ በዓል ቀን በመሞት ጽድቅም ኩነኔም የለምና እንዳንደናገጥ በሰሙነ ሕማማት የሚተላለፉ መልእክቶች በስመ አብ ብሎ ጸሎት መጀመር ይቻላል። ግብረ ሕማሙ በስመ አብ ወወልድ ወመንፈስ ቅዱስ ይላል። በመስቀል ማማተብ ነው የሌለ። ያ በፊት መስቀል ስላልነበረ ለዚያ ማስታወሻ ማለት ነው። በሰሙነ ሕማማት አልጋ ላይ መተኛት ለተቻለው ሕመምተኛ ካልሆነ በቀር ከመሬት ይተኛ ይላል ግብረ ሕማሙ። ምግብም እንዲሁ በሰሙነ ሕማማት ቢቻል በጨው እንጀራና ውሃ ብቻ ቢበላ ጥሩ ነው፣ የክርስቶስን ሕማሙን ሞቱን ለማሰብ ይላል። አሁንም ለሚችል ሰው ጾሙ እስከ 12 ሰዓት ነው ይላል። ነገ ጀምሮ ከምሽቱ እስከ 13 ነው። እስከ 13 አንድ ሰዓት ጨምሮ ማለት ነው። ኮከብ ሲታይ ነው። ምን የሰሙነ ሕማማት ጾም ኮከብ ይወጣል አይደል? እንዲህ ተብሎ ኮከብ ይታያል። ያ ኮከብ ሲወጣ ነው 13ኛው ሰዓት የሚበላ። ለቻለ ነው፣ ለሕመምተኛ ለደካማ እንዳቅሙ ነው። እሺ የሚችል ግን ሰሙነ ሕማማት ጾሙ 13 ሰዓት ነው። ቅዳሜ የቻለ ዓርብን ቅዳሜን ያከፍላል፣ ያልቻለ ደግሞ ቅዳሜን ብቻ ያከፍላል ይላል። ብዙ ነገሮች አሉ። የቻለ በጫማ ባሄድ በባዶ እግሩ ቢሄድ ይላል። ትችላላችሁ? ግድ የለም የቻለን የሚል መጽሐፉ ነው። ይህን ማድረግ የክርስቶስን ለኛ ብሎ መከራ መቀበሉን ማስታወስ ነው፣ በረከት ነው። ትንሣኤውን ለማክበር መጾም ነው 13 ሰዓት ይላል። እንዳቅማችን እንዳቅማችሁ እኛ የምንናገር አዋጁን ነው። ምእመናን አዋጁን እንናገራለን። ለምን አዋጁን ባንነገር ያስቀጣል ይላል ግብረ ሕማሙ። የትናንት ነው ግብረ ሕማም። አንድ ካህን አንድ መምህር መጽሐፍ ያዘዘውን ባይናገር ሰውሮ ቢይዝ እሱ ይቀጣል። መልእክቱን ካስተላለፈ በኋላ ግን ፈጻሚው አካል ያቅሙን ሊያደርግ ይችላል ይላል። ያቅሙን ሊያደርግ ይችላል። ስለዚህ ነው ስንት ሰዓት ነው እዚህ የምንወጣ? አንድ ሰዓት የምንወጣ እኮ ለዚያ ነው። አሁን ነገ ጀምሮ ግብረ ሕማሙ ሲነበብ ነው የሚውል። በየሰዓቱ ይሰገዳል። እዚህ የምንጨርስ ስንት ሰዓት ነው? ከምሽቱ 1 ሰዓት ነው የምንጨርስ። ታውቁት ለዚህ መድኃኔዓለም ለምን ነው ያን የምናደርገው? ጾሙ 13 ሰዓት ስለሚጾም 12 አንድ ሲጨመር ስንት ይሆናል? 13። ያን እንዲሞላ ነው እስከ 1 ሰዓት የምንቆይ። ለሚጠይቋችሁ መልስ ስጡ። ይህ ደግሞ በግብረ ሕማማት ተጽፎ ነው። በፍትሐ ነገሥት አንቀጽ 15 ላይ የአብይ ጾም በ3 ተከፍሎ ተቀምጧል። የመጀመሪያው ጾም የዘወረደ ጾም የመጀመሪያው ጾም 12 ሰዓት ይጾም ይላል። እንደገና ከቅድስት ሰኞ ጀምሮ እስከ ትናንት ዓርብ ድረስ ደግሞ 11 ሰዓት እስከ 11 ሰዓት ይጾም ይላል። ከነገ ጀምሮ ደግሞ እስከ ዓርብ እስከ አክፍሎት ድረስ ያለው
13 ሰዓት ይጾም ይላል ፍትሐ ነገሥቱ። ግዕዝ አለው መጽሐፍ ስለሚያዘው ነው እኛ የምንናገር፣ ዝም ብለን አይደለም። እነዚህ ትርፎች ለምንድን ናቸው ቢባል ይጠራቀማሉ። ከመጀመሪያው ከዘወረደ 12 ሰዓት ስንጾም ጾሙ 9 ሰዓት ነው። 3 ሰዓት እናገኛለን ከነዚህ 5 ቀኖች። አሁን ደግሞ ከዘወረደ ማን ነው ከቅድስት እስከ ኒቆዲሞስ 11 ሰዓት ስንጾም ስንት እናገኛለን? 9 አይደለ? 2 ሰዓት እናገኛለን። በሰሙነ ሕማማት 13 ሰዓት ስንጾም 4 ሰዓት እናገኛለን። እነዚህ ተጠራቅመው ትልቁም ነገር አላቸው። ይገርማቸዋል። ትልቅ የዛሬ ሳምንት ማን ነው የዛሬ ሳምንት ማን ነው በዓሉ? ትንሣኤ እሑድ ይሆናል አይደል? ቀጥሎ ያለው ረቡዕ ይጾማል ይበላል። ቀጥሎ ያለው ዓርብስ ይበላል ይጾማል። ለምን የሚበላ? እንዴት ይበላል? ለምን? ባጭሩ ነግራችሁ ነው። እነዚህ ትርፎቹ በአብይ ጾም ውስጥ የመጀመሪያው 12 ሰዓት፣ ሁለተኛው 11 ሰዓት፣ ሰሙነ ሕማማት 13 ሰዓት። እነዚህ ይጠራቀሙና በባለ 50 7 ረቡዕ 7 ዓርብ አሉ። በባለ 50 7 ረቡዕ 7 ዓርብ አሉ። እነዚህ የሚጾሙ እስከ 9 ሰዓት ነው። እነዚህ 9 ሰዓቶች የ7 እና የ7 9 ሰዓት ይጠራቀሙና በአብይ ጾም ቅድም ላልኳቸው እነዚህ ተጨማሪ እንትኖች ሲከፋፈሉ እኩል ይመጣሉ። ጾማችሁ ብሉ ማለት ነው እንጂ አሁን ሳንጾም ባሰና አምላክ ከባለ ትንሣኤው ሰላም ያድርሰን። መስቀል ዛሬ ነው የምትሳለሙ አባቶች ካህናት ያሳልሟቸዋል። እኔ የወል ባርካለሁ ዝም ብዬ የወል አለን። አው አሳልሞን ምን እንዳትንባባል ዝም ብለን ሲለውኝ ምስራቁን ምዕራብ ሰሜን ነው ያላችሁትን ሁሉ በአንድ ላይ በህብረት የተያየነ ነው። ልዑል እግዚአብሔር ይባርክሙ ወያሪ ገጾ ላይ ሌክሙ። ልዑል እግዚአብሔር ይባርክን ወያሪ ገጾ ላይ ሌክን። ይባርክሙ ወንዶችን ነው፣ ይባርክን ሴቶችን ነው። ወንዶችንም ሴቶችንም እግዚአብሔር ይባርካችሁ፣ አይነ ልቡናችሁን ያብራላችሁ። ልዑል እግዚአብሔር ይባርክሙ ወያሪ ገጾ ላይ ሌክሙ። ልዑል እግዚአብሔር ይባርክሙ ወያሪ ገጾ ላይ ሌክሙ። ልዑል እግዚአብሔር ይባርካችሁ፣ ልዑል እግዚአብሔር ይባርካችሁ፣ አይነ ልቡናችሁን ያብራላችሁ። ልዑል እግዚአብሔር ይባርክሙ ወያሪ ገጾ ላይ ሌክሙ። ልዑል እግዚአብሔር ይባርክን ወያሪ ገጾ ላይ ሌክን። ልዑል እግዚአብሔር ወንዶችንም ሴቶችንም ይባርካችሁ፣ አይነ ልቡናችሁን ያብራላችሁ። ልዑል እግዚአብሔር ይባርክሙ ወያሪ ገጾ ላይ ሌክሙ። ልዑል እግዚአብሔር ይባርክን ወያሪ ገጾ ላይ ሌክን። ልዑል እግዚአብሔር ወንዶችንም ሴቶችንም ይባርካችሁ፣ ገጸ ልቡናችሁን ያብራላችሁ። እግዚአብሔር ከሁላችን ጋር ይሁን። ሰላም እንዳሳደረ በሰላም ያውለን። በዓሉን የሰላም በዓል ያድርግልን። ሰሙነ ሕማማትን አሳልፈን ለበዓለ ትንሣኤው እንድንደርስ ቅዱስ ፈቃዱ ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው በከበረ ደሙ ፈሳሽነት ከልጅነት እስከ እውቀት ድረስ
የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር ከዚህ የተሰበሰባችሁ ሁላችሁንም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን 12 ጊዜ እንለምነው። መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ መሐረነ ክርስቶስ ወእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐልዮ በነቢብ በገብር የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ከዚህ በኋላ ግን ኪራይ ላይሶን ነው የሚባል ዛሬ 11 ሰዓት ላይ የሐዋርያትና የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ወርሃዊ ማህበር ከዚህ ከአዳራሹ 11 ሰዓት እንደተለመደው ይኖረናል። በስርዓተ ሰሙነ ሕማማት ስለምናካሄድ ሁላችሁም እንድትገኙ እዚህ አዳራሹ ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። አንደኛ ወልደ ሚካኤል መሸሻ 2000 ብር ሰጥቷል። እግዚአብሔር ይስጥልን፣ አመስግኑልን። ሁለተኛ ወለተ ሚካኤልና ባለቤቷ 50 ሺህ ብር ሰጥተዋል።